ሰላም የቻናል ቤተሰቦች በያላችሁበት ሰላማችሁ ይብዛ ብያለሁ። ለማታውቁኝ እንግዲህ ስሜን ከማስተዋወቅ ጀምራለሁ። ከድር አለማየሁ እባላለሁ። አሁን የምኖረው ሳዑዲ አረቢያ ውስጥ ነው፣ ሪያድ ከተማ ውስጥ ነው የምኖረው። በተረፈ እንግዲህ ወደ ሚዲያ ብቅ ብያለሁ። አዲስ ከመሆኑ ጋር እንከኖችና ስህተቶች አይጠፉም። ነገሮችን በኮሜንት ወይም ደግሞ ኮሜንት ቦክሱ ላይ ሀሳብ አስተያየቶቻችሁን ብታደርሱልን ነገሮችን ለማስተካከል የራሴን ጥረት አደርጋለሁ። በመቀጠል እንግዲህ እዚህ መድረክ ላይ ለዛሬ ለመምጣት ያስገደደኝ ነገር የአብዛኞቻችን እህት ወንድሞች እንዲሁም አዲስ ገቢዎችና ለሀገሩ እንግዳ የሆኑ ሰዎች በቪፒኤን እንዴት ዳታ መጠቀም እንደሚችሉ ለማሳወቅ ያክል ነው። እንግዲህ እዚህ ቦታ ላይ ወጥቼ ይሄን ስናገር ከእናንተ በተሻለ እኔ ያውቃለሁ የሚል ትምክህተኝነት ይዞኝ እንዳልሆነ እንድታውቁልኝ እፈልጋለሁ። ብዙ አፕሊኬሽኖች አሉኝ፣ እንዲሁም ግሩፖቻቸው የሚመጡ አዳዲስ ኖቲፊኬሽኖች እና አዳዲስ ፓኬጆች ይደርሱኛል። ምናልባት ያ ግሩፕ ውስጥ ከሌላችሁ እንግዲህ ይጠቅማችኋል ብዬ ስላሰብኩ ነው ይህን ቪዲዮ ለመስራት የተገደድኩት። አብዛኞቻችን የሞባይል ኤስቲሲ እንዲሁም የዘይን የሊባራ የተለያዩ የሸሪሃዎች ተጠቃሚዎች ነን። በብዛት ግን በቪፒኤን እያስተሳሰር በ60 በ25 በ15 እንዲሁም በተለያዩ አማውንቶች እንትን እያልን እየሞላን በቪፒኤን እያገናኘን የምንጠቀም መሆኑ ይታወቃል። እንግዲህ እኔም የተወሰነ የራሴን ክህሎት ባየሁት ልክ በሰለልኩት ልክ እንግዲህ ለእናንተ ይሻላል ብዬ የምለውን ነገር አቀርባለሁ። ቪዲዮውን እስከ መጨረሻው በማየት ላይክ፣ ሼር እንዲሁም ሰብስክራይብ የደወል ምልክቷን በመጫን ሰፖርት ልታደርጉኝ ትችላላችሁ። 3000 ሰዓት እና 1000 ሰብስክራይብ ያስፈልገኛል። እንግዲህ በራሴ ሚዲያ ለመምጣት ደግሞ ዝግጅቶችን ጨርሼ 1-2 ነገሮች ናቸው የሚቀሩኝ። አብዛኛውን ነገር እያሳካው ያለሁበት ሁኔታ ነው ያለው። በመቀጠል እንግዲህ የትኛው ሸሪሃ ተጠቃሚ ናችሁ? ምንድነው ግራስ የገባችሁ? ይህን ቪዲዮ የምትመለከቱ ሁሉ በእርግጠኝነት ከ10 ሰው 3 ሰው በዚህ ቪዲዮ ተጠቃሚ ይሆናል ብዬ አስባለሁ። ምክንያቱም እኔን እንኳን እየደወሉ የ60 ሞባይል እምቢ አለኝ፣ የዘይኑ እምቢ አለኝ እያሉ የሚጠይቁኝ ሰዎች በጣም ብዙ ከመሆናቸው የተነሳ ይህን ቪዲዮ ለመስራት ተገድጃለሁ ማለት ነው። እና የትኛው ሸሪሃ ተጠቃሚ ናችሁ? ምንድን ነው ያስቸገራችሁ? የሞባይል 60 ነው ያስቸገራችሁ? እንግዲህ የተሻለ ብዬ የማስባቸው አፕሊኬሽኖች አሉኝ። አፕሪል 2 ዛሬ ይህን ቪዲዮ ከመስራቴ በፊት የወረደ አዲስ አፕሊኬሽን አለ። ምናልባት አፕሊኬሽኑ እናንተ ጋር ሊኖር ይችላል፣ ግን በየቀኑ አፕዴት እያደረጋችሁ ካልሞከራችሁት ሊሰራ አይችልም። ነገር ግን በቅርበት እኔ ስለመከታተለው እያንዳንዶቹ በየቀኑ የሚመጡ ድትሎች ይኖሩኛል። እኔ ደግሞ ያን ወደ እናንተ እያመጣሁ እያደረስኩኝ ሁላችንም ተጠቃሚዎች የምንሆንበትን መድረክ ለመፍጠር ነው እንግዲህ ወደ ሚዲያው ብቅ ያልኩት። እንደነገርኳችሁ የንግግር ስህተት ሊኖር ይችላል፣ የቃላት ግድፈት ሊኖር ይችላል። ነገሮችን ቀስ እያልን እናስተካክላለን። አንድ የተረዳሁት ነገር ቢኖር ሚዲያ ላይ እንደዚህ ወጥቶ ነገሮችን ዲስከስ ማድረግ፣ ነገሮችን ማብራራት በጣም ከባድ ነገር መሆኑን ነው የተረዳሁት። በእርግጥ ሚዲያ ላይ እንደዚህ በኮንፊደንስ ሀሳባቸውን የሚገልጹ ሰዎችን ሳላደንቅ አላልፍም። እንግዲህ ለዛሬ ያለኝ የሙከራ ስርጭት ይሄን ይመስላል። ቻናል ቤተሰቦች እንድሰራላችሁ የምትፈልጉት አፕሊኬሽን የቪፒኤን አይነት ካለ ወይም ደግሞ የ60 ሪያሉን ከሆነ እንድሰራላችሁ የምትፈልጉት በኮሜንት ልታሳውቁኝ ትችላላችሁ። ወይም ደግሞ በፈለጋችሁ አይነት ችግሮቻችሁን እንግዲህ ለመፍታት በራችሁ ላይ ነኝ። ብታደርጉኝ ለእኔ ያው ሰፖርት አደረጋችሁ ማለት ነው። ከዚህ በላይ ቪዲዮን ማስረዘም አልፈልግም። እንግዲህ ኮሜንታችሁን አንብቤ የተሻለውን ቪፒኤን የምትፈልጉትን አይነት ስራ ይዤ ለመቅረብ ዝግጁ ነኝ። ስላዳመጣችሁኝ አመሰግናለሁ።